ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ የዕለቱን ዜናዎች ይዘን መጥተናል ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናቀርባለን አብራችሁ እንድትቆዩ ግብዣችን ነው መልካም ጊዜ አማራ ክልል መፈንቅለ መንግስት ተካሂዶ ስልጣኑን ሙሉ በሙሉ ወታደራዊ አመራሩ መረከቡ ተገለጸ የክልሉ ዋና አመራሮች ርዕሰ መስተዳድሩን ጨምሮ ወደ አማራ ክልል እንዳይሄዱ ትዕዛዝ መተላለፉንም ያገኘነው መረጃ ያመለክታል በቅርቡ ከተከሰተው ጦርነት በፊት የክልሉ ምክር ቤት የሰላም ጥሪ አድርጎ በማግስቱ የምክር ቤቱ ውሳኔ ተጥሶ በአስቸኳይ አዋጅ ስም መከላከያ ሰራዊቱ መጠነ ሰፊ ጥቃት መክፈቱ የመፈንቅለ መንግስቱ እርምጃ ነው ተብሏል የአማራ ክልል ከፍተኛ አመራሮች የክልሉን ፋይናንስ እንዳያዙና እንዳንቀሳቀሱ መታገዳቸው በገወጡ አስቸኳይ ጊዜ አዋጅ የክልሉ ስልጣን ሙሉ በሙሉ መከላከያ ሚኒስቴር መቆጣጠሩ የአማራ ክልልን ማፍረስና ከእንደገና ማደራጀት ያስፈልጋል የሚለው ሐሳብ በተግባር እየታየ መሆኑን በመጥቀስ በአማራ ክልል መፈንቅለ መንግስት ተካሂዷል የሚል መደምደሚያ መስጠት እንደሚቻል ነው አንከር ሚዲያ ያነጋገራቸው አንዳንድ የአማራ ክልል አመራሮች የገለጹት የአስቸኳይ ጊዜ አዋጁ ያለ ስልጣኑ የአማራ ክልልን መዋቅር አፍርሶ እያደራጀ መሆኑን የሚገልጹት የክልሉ አመራሮች በአሁኑ ጊዜ በይፋ የአማራ ክልልን የተቆጣጠረው በፊልድ ማርሻል ብርሃኑ ጁላ የሚመራው የመከላከያ ሰራዊትና የኦሮሚያ ብልጽግና መሆኑን ይናገራሉ የአህመድ በቤተ መንግስት በ870 ሚሊዮን ብር የድሮንና የሮኬት መከታተያና መቆጣጠሪያ ሲቹዌሽን ሩም መገንባቱ ተገለጸ በልዩ ሁኔታ በሪፐብሊካን ጋርድ ስር አዲስ የደህንነት መዋቅር ማደራጀቱም ታውቋል በዙሪያው ካሉ የመከላከያና የደህንነት አመራሮች ጋር የተፈጠረው ክፍተት እየሰፋ መምጣቱን ተከትሎ አብይ አህመድ ከየትኛውም የመከላከያና የደህንነት መዋቅር ጋር የማይገናኝ ብቻውን የሚያዘውና የሚያሰማራ ሌሎችን የጸጥታ መዋቅሮችን የሚመሩ ኃላፊዎችን የሚሰልልበትና እርምጃ የሚወስድበት የጸረ መረጃ ክንፍ ያለው የራሱ የጥበቃ ኃይል የተዋቀረበት እንደሆነም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል በቤተ መንግስት የተገነባው ሲቹዌሽን ሩም በቢሾፍቱ ደብረ ዘይትና በዋናው የመከላከያ መስሪያ ቤት ከሚገኙት ሲቹዌሽን ሩሞች የተለየ ዘመናዊ መሳሪያዎች የተገጠሙለት እንደሆነም ታውቋል አብይ አህመድ በመከላከያ የታማጆር ሹምና በሌሎች አመራሮች ላይ ያለው እምነት እየቀነሰ መምጣቱን ተከትሎ የፌደራል ፖሊስና የደህንነት መስሪያ ቤት ኃላፊዎችንም ገሸሽ ባደረገው በዚሁ እርምጃው ጥቂት የቅርብ ሰዎቹን ብቻ ይዞ ሲቹዌሽን ሩም በቤተ መንግስት ማቋቋሙና በየትኛውም የጸጥታና የደህንነት አመራር የማይታዘዝ የስለላና ደህንነት አፋኝና ገዳይ መዋቅር ያደራጀበት እንደሆነ ነው የተገለጸው በስርዓት ውስጥ ስር የሰደደ አለመተማመንና ጥርጣሬ እንዳለ የሚያመላክት እርምጃ እንደሆነም ለማወቅ ተችሏል በአሁኑ ሰዓት በአማራ ክልል እየተካሄደ ያለውን የድሮን ጥቃት በልዩ ኦፕሬሽን እያካሄደ የሚገኘው አብይ አህመድ በተለየ ሁኔታ ያደራጀውና ጥቂት እምነት የጣለባቸው ሰዎች ብቻ የሚያውቁትና የሚሳተፉበት ከመደበኛው መዋቅር ውጪ አዲስ የጸጥታና የደህንነት ቡድን ይዞ እየተንቀሳቀሰ እንደሆነ ነው የተገለጸው ከሲቹዌሽን ሩም በግዙፉ ስክሪን ጠዋት የሚገናኘው በአሁኑ ሰዓት በከፍተኛ ደረጃ እምነት የጣለበት የደህንነቱ ምክትል ኃላፊ አቶ ሲሳይ ቶላ እንደሆነ የተገለጸ ሲሆን አቶ ሲሳይ ቶላ ከአብይ አህመድ ጋር በአካልና በግዙፉ ስክሪን ጠዋት እየተገናኙ መረጃ እንደሚለዋወጡና አቅጣጫ እንደሚያስቀምጡ ነው የተገለጸው በልዩ ሁኔታ የተደራጀውና ዘመኑ ያፈራቸውን የደህንነትና የጥበቃ መሳሪያዎች የታጠቀው አዲሱ የአብይ አህመድ የጸጥታና ደህንነት መዋቅር ከአርቲፊሻል ኢንተለጀንስ ከብሔራዊ መረጃ አገልግሎት ከፌደራል ፖሊስ ጥቂት እምነት የጣለባቸውን ሰዎች ያካተተበት ልዩና አዲስ የጸጥታ መዋቅር እንደሆነም ተገልጿል አብይ አህመድ የህወሓት ፍቅር አለቀቀውም እያለ የሚተቸውን ሬድዋን ሁሴንን ተንሳፋፊ አድርጎ ጥብቅ መረጃዎችንና የደህንነት ስራዎችን በቅርበት የሚሰራው ከምክትሉ ከአቶ ሲሳይ ቶላ ጋር እንደሆነ ታውቋል ሬድዋን ሁሴን የውጭ ጉዳይ ሚኒስትርነቱ ቦታ እንዲሰጠው ያደረገው ጥረት እንዳልተሳካ የሚጠቅሱት
የአንከር ሚዲያ ምንጮች በዚህ ምክንያት ኩርፊያ ላይ ነው ሲሉ ገልጸዋል። አብይ አህመድ ተሿሚዎቹን ባልና ሚስት ዶክተር ጌዲዮን ጢሞቴዎስንና ወይዘሮ ሃና አሪያ ስላሴ ስለ ሹመታቸው ቀድሞ ሳይነግራቸው ድንገት ብቻውን ወስኖ የሹመት ደብዳቤ መስጠቱ የተገለጸ ሲሆን የውጭ ጉዳይ ሚኒስትርነቱን ቦታ እንደሚያገኝ እርግጠኛ ሆኖ የነበረው የደህንነቱ ሚኒስትር አምባሳደር ሬድዋን ሁሴን በአብይ ውሳኔ መበሳጨቱም ተመልክቷል። ከጊዜ ወደ ጊዜም ራሱን እየነጠለ ብቻውን እየወሰነ የሚገኘው አብይ አህመድ በቤተ መንግስት ባስገነባው አዲሱ ሲቹዌሽን ሩምና በልዩ ሁኔታ ባደራጀው የጸጥታ ኃይል የሩቅ ጠላቶቼ ያላቸው ላይ ብቻ ሳይሆን በዙሪያው ያሉትንም ለመምታት እንደተዘጋጀ በደረሰን መረጃ ላይ ተመልክቷል። አብይ አህመድ በልዩ ሁኔታ ባደራጀው የጸጥታና የደህንነት መዋቅር ውስጥ የጸረ መረጃ ክንፍ ያለው ሲሆን የአገዛዙ የብልጽግና አመራሮችን ጨምሮ አደገኛ መረጃዎችን ያውቃሉ የተባሉትን የማፈንና የማስወገድ እርምጃ የሚወስድ መዋቅር እንደሆነም ተመልክቷል። መጨረሻም በአዲስ አበባ አሁን ባለው የመምህራን ስብጥር የመንግስትና የግል ትምህርት ቤቶች ውስጥ የሚያስተምሩት ከተለያዩ የኦሮሚያ ክልል አካባቢ የመጡ መምህራን እንደሆኑ ነው ለአንከር ሚዲያ በደረሰ መረጃ ላይ ተመለከተው። በቅርቡ በተካሄደ የወላጆች ስብሰባ ላይ እንደተገለጸው ደግሞ አንዳንድ የኦሮምኛ ተናጋሪ መምህራን አማርኛ ቋንቋ የማይናገሩ በመሆናቸው በክፍል ውስጥ ከፍተኛ ችግር እየተፈጠረና ሁለቱንም ቋንቋ የሚናገሩ ተማሪዎች በማስተርጎም ተማሪዎችን እየረዷቸው እንዳለ ነው በወላጆች ስብሰባ ላይ የተገለጸው። የኦሮሚያ ክልል መንግስት በአዲስ አበባ የኦሮምኛ ቋንቋ ትምህርት እንዲሰጥና የኦሮሚያ ክልል የህዝብ መዝሙር ተማሪዎች እንዲዘምሩት ለማድረግ ከ2 ዓመት በፊት የወሰደው እርምጃ ተቃውሞ ከገጠመው ወዲህ ውስጥ ለውስጥ ስራው እየተሰራና ሙሉ በሙሉ የኦሮሚያ ስርዓተ ትምህርት በአዲስ አበባ ትምህርት ቤቶች ላይ ተግባራዊ እንዲደረግ እንቅስቃሴዎች መቀጠላቸውን ነው ያገኘነው መረጃ የሚያመለክተው። በጉዳዩ ዙሪያ የዘውትር ተሳታፊያችን ወላጆችን አነጋግሮ የተለያዩ ባለሙያዎችንም በመጠየቅ የሰበሰበውን መረጃ ያካፍለናል። እንግዲህ አዲስ አበባ አስተዳደር በራሷ ቻርተር የምትተዳደር በራሷ መተዳደሪያ ደንቦች የምትመራ ከተማ አብዛኛው እንቅስቃሴዋ ከኦሮሚያ ክልል መንግስት ጋር የተገናኘ ሆኗል። አንዳንድ ቢሮዎች፣ አንዳንድ መስሪያ ቤቶች የመስሪያ ቤታቸው መጠሪያ ስም በኦሮምኛ በአማርኛና በእንግሊዝኛ ሆኗል። ይሄ በይፋ ባልታወጀ ባልተገለጸ መልኩ በጉልበት እየተደረገ ያለ እንደሆነ ይታወቃል። አሁን ከመረጃው እንደምንሰማው ከሆነ በርካታ መምህራን ከተለያዩ የኦሮሚያ ክልል አካባቢዎች በአዲስ አበባ ትምህርት ቤቶች ተቀጥረዋል። አንዳንዶቹ ፈጽሞ አማርኛ ቋንቋ መናገርም መጻፍም የሚችሉ አይደሉም። ምንድነው የሰማችሁት? በተለይ የወላጆች ስብሰባ ተደርጎ አንዳንድ ነገሮች የሰማናቸው በጣም የሚያስደነግጡ ናቸው። ምንድነው እየሆነ ያለው? መሳይ ይህ ነገር ምልክቱን ማየት የጀመርንበት ጊዜ 2017 የትምህርት መጀመሪያ ዓመት ነበር። ምናልባት ልክ የዛሬ 10 ወርና 11 ወር በፊት ትምህርት ቤቶች በሚከፈቱበት ሰዓት ያልተጠበቀና ፍጹም የአዲስ አበባ ከተማ ሊገምተው በማይችል ደረጃ እድሜያቸው በጣም ትንንሽ የሆኑ መምህራን ኦሮምኛ ብቻ መናገር የሚችሉ ወይንም ሌላ ቋንቋ መናገር የማይፈልጉ መምህራን በሁሉም ትምህርት ቤቶች በአዲስ አበባ በተለይ በዋናነት አዲስ አበባ በመንግስት የሚተዳደሩ ትምህርት ቤቶች ጁኒየሮች የሚሆኑ ሃይስኩሎች ላይ ማለት መለስተኛ እና ከፍተኛ ሁለተኛ ደረጃ ትምህርት ቤት እንዲሁም ኤሌመንታሪ የሚባለው በጣም ከአንደኛ እስከ 4ኛ ክፍል ያሉ ትምህርት ቤቶች በሙሉ ከ50% በላይ በአንድ ጊዜ አመጡ ከ20 እና 21 22 ዓመት የሚሆናቸው መምህራን በሁሉም የመንግስት ትምህርት ቤት ላይ ከ50% በላይ የሚሆኑ መምህራን እድሜያቸው ከ20 እስከ 25 ከ24 አካባቢ የሚሆኑ መምህራን ገና ከዩኒቨርሲቲም ይሁን ከክልሉ የትምህርት ቢሮ ከሚያስተዳድራቸው የመምህራን ኮሌጆች ላይ ተመርቀው የመጡ ወደ አዲስ አበባ በመምጣት በሁሉም የመንግስት ትምህርት ቤቶች ላይ ተመደቡ። እነዚህ መምህራን ምንም የስራ ልምድ የላቸውም፣ ወጣቶች ናቸው። አማርኛ መናገር አይፈልጉም ወይንም አማርኛ መናገር አይችሉም። ስለዚህ ሁሉንም ትምህርት በአጠቃላይ ጠቅልለው በመያዝ ትምህርት በሚያስተምሩበት ሰዓት ከተማሪዎች ጋር ከፍተኛ ግጭት ተፈጠረ። በዚህ ግጭት እንደ መፍትሄ የተወሰደው ምንድነው? መምህራን በኦሮምኛ ይናገራሉ። ከትምህርት ቤት ውስጥ ከዛ ክፍል ውስጥ ኦሮምኛ የሚችል 2-3 ተማሪ በየተራ እየወጣ ተማሪው ወደ ኦሮምኛው ወደ አማርኛ እየተረጎመ ለራሱ ለክላስ ክፍል ጓደኞቹ በአማርኛ እየተረጎመ ነው የሚያስተምረው። ይሄ ችግር መጀመሪያ አልታወቀም ነበረ። ነገር ግን ተማሪዎቹ ከቆይታ ከ3 እና ከ4 ወራት በኋላ ለወላጆቻቸው ተናገሩ። ወላጆቻቸው የመጀመሪያው ሴሚስተር እንደተጠናቀቀ ለመምህራን፣ ለርዕሳነ መምህራን፣ ለዩኒት ሊደሮች አጠቃላይ የወላጆች ኮሚቴ ስብሰባ ተደርጎ በተለያየ ትምህርት ቤት ላይ
ችግሩ እንዳለ ተነገረ። ነገር ግን ችግሩ አልተቀረፈም ቀጠለ። አሁን ሐምሌ 5 የትምህርት ቤት የመዝጊያ ስነ ስርዓት በሚደረግበት ሰዓት በርካታ ወላጆች ጥያቄውን ፊት ለፊት ከትምህርት ጽሕፈት ቤት ከትምህርት መምሪያ የመጡ የትምህርት የሚመለከታቸው አካላት በተገኙበት ወላጆች በከፍተኛ ሁኔታ ጥያቄውን አነሱ። ነገር ግን እንቀይራቸዋለን የተባለው